የፋይናል ኤግዛም ሀገር አቀፍ ፈተናዎች መፈተኛ ጊዜያት በፍጥነት እየቀረበ ነው። ልጆቻችሁ ለፈተና እየተዘጋጁ ነው ወይስ ተዘናግተዋል? ተጨናንቀዋል ወይስ በራስ መተማመናቸው ወርደዋል? ልጆቼን ጭንቀት ሳልጨምርባቸው ቆንጆ ውጤት እንዲያመጡ እንደ ወላጅ በቀሩት ቀናት ውስጥ ምን በማድረግ ለፈተና ዝግጁ እንዲሆኑ ማድረግ እችላለሁኝ እያላችሁ ያሰባችሁ ከሆነ በዚህ ቪዲዮ ለሐሳባችሁ መልስ ታገኛላችሁ። በዛሬው ቪዲዮአችን የልጆቻችሁን ውጤት ለማሻሻል ከዛሬ ጀምራችሁ በቀሩት ቀናት ውስጥ ልትወስዷቸው የምትችሏቸውን ቀላልና ፓወርፉል የሆኑ ዕለታዊ ስትራቴጂዎችን አጋራችኋለሁ። ከመጀመሪያው እስከ መጨረሻው ድረስ ያሉት ስትራቴጂዎች ቀላልና ውጤታማነታቸው የተረጋገጡ በመሆናቸው በቀን ውስጥ ትንሽ ደቂቃን በመስጠት የሚገራርሙ ለውጦችን ስለሚያመጡ ሁሉንም ስትራቴጂዎችን መስማታችሁን እርግጠኛ መሆን ይኖርባችኋል። ለፋይናል ኤግዛም ስኬት ጠንክሮ ማጥናት ብቻ መፍትሄ አይሆንም። ዋናው ነገር ትክክለኛውን አካባቢና አስተሳሰብን መፍጠር ነው። ጥናቶች እንደሚያመለክቱት ቤት ውስጥ ድጋፍ የሚደረግላቸው ልጆች በስሜታዊም ሆነ በተግባራዊ ፈተናዎች የተሻለ ውጤትን ያመጣሉ። ይህም ማለት የእናንተ የወላጆች ድጋፍ ከምታስቡት በላይ በልጆቻችሁ ላይ ትልቅ ሚናን ይጫወታል። ይህን ለማድረግ ደግሞ የትምህርት ዕውቀት ወይንም ደግሞ አስተማሪ መሆን አይጠበቅባችሁም። የሚጠበቅባችሁ አንድ ነገር ለልጆቻችሁ በትኩረት ሆን ብላችሁ መገኘት ብቻ ነው። ይህንን ደግሞ በቀላሉ በየቀኑ መተግበር የምትችሉበትን 5 ቀላል የሆኑ ዕለታዊ ልማዶችን ላጋራችሁ። እነዚህ ልማዶች ቀላልና ብዙ ጊዜ የማይጠይቁ ቢሆኑም በልጆቻችሁ ላይ ግን ትልቅ ተጽዕኖን የሚያሳድሩ ናቸው። ወደ 5ቱ ዕለታዊ ልማዶች እንለፍ። የመጀመሪያው በቀሩት ቀናት ውስጥ በየቀኑ ማድረግ ያለባችሁ ነገር ልጆቻችሁ በቀን ውስጥ ከ30 እስከ 45 ደቂቃ እንዲያጠኑ ጊዜዎችን፣ ቦታዎችን አመቻቹላቸው። ይህም ጊዜ በየቀኑ በተመሳሳይ ቦታና ሰዓት መሆን ይኖርበታል። ከእናንተ የሚጠበቀው ቦታዎችን ማመቻቸትና ልጆቻችሁን የሚረብሹ ነገሮች ሀሳባቸውን እንዲከፋፈሉ የሚያደርጉ እንደ ቲቪ፣ ሞባይል ከነሱ ማራቅ ይሆናል። ሁለተኛው በየቀኑ ልማድ ማድረግ ያለባችሁ ነገር ደግሞ ልጆቻችሁ ላይ ጫና ከማድረግ ይልቅ ማበረታታት ነው። ልጆቻችሁን ሁሉንም ትምህርት ከ90 በላይ ማምጣት አለብህ፣ ለምን ኤክስ ገባብህ የመሳሰሉትን ከማለት ተቆጠቡ። ይህም ልጆቻችሁ ላይ ጫናን በማሳደር ጭንቀትን ስለሚፈጥርባቸው ውጤታማ እንዳይሆኑ ያደርጋቸዋል። ከዚህም ይልቅ የምታደርገውን ጥረት በጣም አደንቅልሃለሁ፣ በርታ፣ በዚሁ ቀጥል የመሳሰሉትን በማለት አበረታቷቸው። ይህም ልጆቻችሁ በራሳቸው እንዲተማመኑና ውጤታቸው ላይ ብቻ ሳይሆን ጥረታቸው ላይም እንዲያተኩር ያደርጋቸዋል። ሶስተኛው በየቀኑ ልማድ ማድረግ ያለባችሁ ነገር ደግሞ ጤናማ የሆኑ ስናኮችንና ውሃ እንዲጠጡ ማድረግ ነው። አይምሮ ያለ ነዳጅ በአግባቡ ስራውን መስራት አይችልም። ለዚህም እንዲረዳቸው ደግሞ ለውዝ፣ ፍሩትና በየቀኑ በቂ የሆነ ውሃ እንዲጠጡ በማድረግ የትኩረትና የማስታወስ አቅማቸውን እንዲያሻሽሉ ማድረግ ትችላላችሁ። አራተኛው በቀሩት ቀናት ውስጥ ልማድ ማድረግ ያለባችሁ ደግሞ ልጆቻችሁን በየቀኑ አጠር ያሉ ጥያቄዎችን ጠይቋቸው። ለምሳሌ ጥናት እንዴት ነው? የማግዝህ ወይም የምረዳህ ነገር አለ ወይ? በማለት ጠይቋቸው። ይህም የ1 ደቂቃ ቀላል ግንኙነት ልጆቻችሁን ሞቲቬት በማድረግ ለተሻለ ውጤትና የተሻለ ጥረት እንዲያደርጉ ያነሳሳቸዋል። አምስተኛው በቀሩት ቀናት ውስጥ ልማድ ማድረግ ያለባችሁ ደግሞ ፍጹምነት ላይ ሳይሆን ለውጣቸው ላይ አተኩሩ። ምክንያቱም እነሱ ከውጤታቸው በላይ አስፈላጊዎች ናቸው። ዛሬ ክለሳ አድርገዋል፣ ጥያቄዎችን ሰርተዋል የሚሉት ላይ በማተኮር አበረታቷቸው። ቀን ላይ ልጆቼን በምንም አይነት መንገድ ላገኛቸው አልችልም፣ ማታ ነው ቤት የምገባው ካላችሁኝ ደግሞ አታስቡ። የምሽት ሰዓት አብዛኛው ወላጆች ችላ የሚሉት ሰዓት ቢሆንም ግን በጣም ፓወር ያለው ሰዓት ነው። ማታ ላይም ቤት ስትገቡ ልጆቻችሁን ስታገኟቸው በጨዋታ መልክ ቀለል አድርጋችሁ ዛሬ ከተማሩት ነገር ላይ አንድ ነገር እንዲነግሯችሁ ጠይቋቸው። ለ5 ደቂቃ ደብተራቸውን ወይም ደግሞ መጽሐፋቸውን ገለጽ በማድረግ አንኳር የሆኑ ነጥቦችን በማየት ክለሳ ለማድረግ ሞክሩ። ይህንንም ስታደርጉ በተረጋጋ መንፈስ መሆን ይኖርበታል። በመጨረሻም ጭንቀታቸውን ለመቀነስ ደግሞ እንዲረጋጉ በማድረግ በጋራ ጸሎትን በማድረግም መዝጋት ትችላላችሁ። ይህም የተረጋጋ ጊዜ አእምሮ ልጆች በሚተኙበት ሰዓት ጥልቅ ለሆነ የማስታወስ ችሎታ እንዲዘጋጅ ያደርገዋል። በመጨረሻም አንድ ወሳኝ የሆነ ቦነስን ልጨምርላችሁ። ከዚህ ቪዲዮ አንድ ነገር ብቻ መተግበር ከፈለጋችሁ ይህንን ተግብሩ። አመለካከት ይተላለፋል። እናንተ ኮንፊደንስን የምታሳያቸው ከሆነ እነሱም ደህንነት ይሰማቸዋል። እናንተ ድንጋጤን፣ ፍርሃትን የምታሳያቸው ከሆነ እነሱም ያንኑ ነው የሚቀበሉት። ምንም እንኳን ውስጣችሁ ፍርሃት ቢሰማችሁም ለነሱ ግን በእነሱ እንደምትተማመኑ ንገሯቸው። ጠንክረ ስለሰራ እተማመንብሃለሁኝ በሏቸው። ይህ ብቻውን ከፈተና በፊት ማይንድ ሴታቸውን እንዲቀየር ያደርገዋል። ሁሉንም ነገር
በአንድ ሌሊት መቀየር አትችሉም ይሆናል፣ ግን ደግሞ ትንንሽ ነገሮችን በቀጣይነት በማድረግ ትልልቅ ለውጦችን ማምጣት ትችላላችሁ። የነገርኳችሁን ነገሮች በየቀኑ በማድረግ በትኩረት ከልጆቻችሁ ጋር በመገኘት በቀን ከ15 ደቂቃ እስከ 30 ደቂቃ በመስጠት ልጆቻችሁ ከፍተኛ ውጤት እንዲያመጡ፣ ጭንቀታቸውን እንዲቀንሱ፣ በራሳቸው እንዲተማመኑ ማድረግ ትችላላችሁ። በዛሬው ቪዲዮ ልጆቻችሁን በቀሩት ቀናት ውስጥ እንዴት ለፈተና ዝግጁ ማድረግ እንደምትችሉና ውጤታቸውን ማሻሻል የምትችሉበትን ነገር አውቃችኋል። አሁን ደግሞ ለቀጣይ ስቴፕ ተዘጋጁ። በቀጣይ ቪዲዮአችን ልጆች ጠንክረው ቢያጠኑ የለፉበትን ውጤት እንዳያገኙና ጥሩ ውጤት እንዳያመጡ የሚያደርጋቸው ትልቁ ምክንያት የሆነው በፈተና ወቅት የሚፈጠረው ጭንቀትን መቀነስ የምትችሉበትንና የትኩረት አቅማቸውን በፍጥነት የሚጨምሩ ነገሮችን ልጆቻችሁ በፈተና ቀን በራሳቸው እንዲተማመኑ የሚያግዛቸውን ነገሮችና ብሬን ሃኮችን እናጋራችኋለሁ። ሀሳብ አስተያየታችሁን ኮሜንት ላይ ብታጋሩን ደስ ይለናል። ይህን ጠቃሚ ቪዲዮ ለእናንተ ጠቃሚ ሆኖ ካገኛችሁት ላይክ እንዲሁም ለሌሎች ወላጆች ሼር ማድረግ አትርሱ። ለወላጆች አስፈላጊና ጠቃሚ ኮንተንቶችን ከፈለጋችሁ ሰብስክራይብ ማድረግ፣ ሁሌም የሚለቀቁ ቪዲዮዎች እንዳያመልጧችሁ የደውል ምልክቱን መጫን አትርሱ። በቀጣይ ወሳኝ ቪዲዮ እስከምንገናኝ ቻው ቻው።